በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዛሬው ታሪካችን የሚጀምረው በአንድ ትንሽ የአትክልት ስፍራ ውስጥ ነው። እዚህ ጋር ቶቢን እናገኘዋለን። ቶቢ ደስተኛ ሕፃን ነው። ዛሬ ትልቅ ተልዕኮ አለው። በአፈሩ ውስጥ አንዲት ትንሽ ዘር ተክሏል። የዘራኸው ዘር ዛሬውኑ ዛፍ እንዲሆንና ፍሬ እንዲያፈራ ትፈልጋለህ? አቤት ያንተ ሥራ እጹብ ያንተ ሥራ፣ አቤት ያንተ ሥራ አያልቅም ቢወራ። እውነተኛ እድገት በሩጫ ሳይሆን በትዕግሥት ውስጥ ነው የሚደበቀው። ቶቢ ዘሩን ከዘራ በኋላ አፈሩን ውሃ አጠጣው። ከዚያም ተቀመጠ፣ ጠበቀ፣ ደግሞም ጠበቀ። ነገር ግን ምንም የሚታይ ነገር አልነበረም። አንድ ሰዓት አለፈ። ቶቢ ትዕግሥቱ ተሟጠጠ። ምናልባት ዘሩ ተኝቶ ይሆን ብሎ አሰበ። አፈሩን በቅርበት ተመለከተ። ምንም የለም። ተናደደ። ልክ ቶቢ ተስፋ ሊቆርጥ ሲል አንዲት ጥበበኛ እርግብ ከዛፍ ላይ ወርዳ በላዩ ላይ አረፈች። ቶቢ አለችው፣ አፈር ውስጥ የሚሆነውን ብታይ ኖሮ ትዕግሥት አታጥም ነበር። ልጆች፣ እኛም እንደ ቶቢ ነን። አንዳንዴ በሕይወታችን መልካም ነገር እንጀምራለን፣ እንጸልያለን፣ እንሰራለን፣ እንጠራለን። ነገር ግን ለውጡ ወዲያው ካልታየን ተስፋ እንቆርጣለን። ለምን አልሆነም ብለን እንጠይቃለን። ነገር ግን እድገት በዐይን የማይታይባቸው ብዙ ሰዓታት አሉት። አሁን ደግሞ ወደ አፈር ውስጥ እንውረድ። ቶቢ የማያየው አንድ ተአምር እዚህ እየተከናወነ ነው። ያቺ ትንሽ ዘር አልሞተችም፣ እንዲያውም በጣም ሥራ በዝቶባታል። ለሰላሳ ሥሮቿን ወደ ታች እየሰደደች ነው። ለምን መሰላችሁ? ዛፉ ወደ ላይ ከፍ ከማለቱ በፊት በነፋስ እንዳይወደቅ መጀመሪያ በምድር ውስጥ መጽናት አለበት። ቶቢ ምንም አልከሰራም ብሎ በሚያስብበት ሰዓት ዘሯ ለትልቅ ዛፍ የሚሆን መሠረት እየጣለች ነበር። እግዚአብሔር በእኛ ውስጥ የሚሠራው ሥራም እንደዚሁ ነው። ሰሪው አምላክ መጀመሪያ ልባችንን ያጠነክረናል፣ ስነ ምግባራችንን ይገነባል፣ ትዕግሥታችንን ያሳድጋል። ይህ ሁሉ የሚሆነው ማንም በማያየን ሰዓት እኛም ምንም አልተሰራልንም ብለን በምናስብበት ጊዜ ነው። በዚህ ዝምታ ውስጥ መጽሐፍ ቅዱስ አንድ ታላቅ መመሪያ ይሰጠናል። በያዕቆብ መልእክት ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ ትዕግሥትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራዋን እስከ መጨረሻ ትፈጽማለች። ይህ ቃል ምንኛ ድንቅ ነው! ቶቢ ይህንን የፈጣሪ ቃል ሲሰማ ቆም ብሎ አሰበ። ትዕግሥት ማለት ዝም ብሎ መቀመጥ አይደለም። ትዕግሥት ማለት እግዚአብሔር እየሠራ መሆኑን አምኖ በጸሎትም በሥራ ውስጥም ሆኖ መጠበቅ ማለት ነው። ቀናት ወደ ሳምንታት ተቀየሩ። ቶቢ አሁን አይቆጣም፣ ይልቁንም ዘሩን እየተንከባከበ በዝግታ ጠበቀ። ውስጡ ሰላም አገኘ። ያ መቸኮልና ንዴት ጠፋ። ቶቢ ራሱ እየተለወጠ ነበር። ይህ ማለት ምን ማለት ነው? ትዕግሥት በውስጣችን ሥራ አላት። ያ ሥራ ደግሞ እኛን ጠንካራ፣ ሙሉና የበሰለን እንድንሆን ማድረግ ነው። ካልጠበቅን ግን ይህ ሥራ ሳይጠናቀቅ ይቀራል። አሁንም ቀናት አለፉ። ከባድ ዝናብ መጣ። ነፋሱም የቶቢን አትክልት ስፍራ አወከው። ቶቢ ፈራ። ዘሬ ተበላሸች ብሎ አዘነ። ነገር ግን ያ ዝናብ አንደኛ ላቺ ትንሽ ዘር ምግብም ነው፣ ጥንካሬንም ሰጣት። ነፋሱ ደግሞ ሥሮቿ የበልጥ እንዲጠነክሩ አደረጋቸው። ትዕግሥት ማለት በፀሐይ ጊዜ ብቻ መጠበቅ አይደለም፣ በዝናብና በነፋስ ውስጥ አምላክን አምኖ መቆም ማለት ነው። ያኔ ነው ትዕግሥት ሥራዋን እስከ መጨረሻ የምትፈጽመው። በመጨረሻም ፀሐይ በደመቀችበት አንድ ማለዳ ቶቢ የሚያስደንቅ ነገር አየ። ከአፈሩ ውስጥ አንዲት አረንጓዴና ውብ ቡቃዬ ስትወጣ ቶቢ ተደሰተ። ያቺ ዘር ያደገችው ቶቢ ስለቸኮለ አይደለም፣ ያደገችው ትዕግሥት ሥራዋን ስለጨረሰች ነበር። አሁን ቶቢ የተከላትን ትንሽ ዘር አደገች። ይቺ ያደገች ያለችው ትንሽ ዘር ወደፊት ዛፍ ትሆንና ለብዙዎች ጥላ ትሆናለች፣ እንዲሁም ለብዙዎች ፍሬዋንም ትሰጣለች። ቶቢ አንድ ትልቅ ትምህርት ተማረ። የእግዚአብሔርን ሥራ ማፋጠን እንደማይቻል፣ ነገር ግን በትዕግሥት መጠበቅ ሁልጊዜም ውድ ውጤት እንደሚያመጣ አወጀ። ዛፉ አደገች። ለብዙ ሰዎች አገልግሎቷን ብቻ ሳይሆን ፍሬዋንም ጭምር መስጠት ጀመረች። ቶቢ ሌላ ተጨማሪ ትምህርት ተማረ። ያቺን ትንሽዬ ዘርን በመንከባከብ
እና በትዕግስት በመጠበቅ ለብዙዎች ፍሬዋን እንድትሰጥ ከተቻለ እግዚአብሔርንም በማያቋርጥ ጸሎትና ሥራ ውስጥ ሆኖ በትዕግስት መጠበቅ ለብዙዎች ሊረፍ የሚችል ፍሬ ማፍራት እንደሚያስችል። ልጆች፣ የምትጠበቁት ነገር ቢዘገይ አትቸኮሉ፣ አትቅዱ። በትዕግስት እየጸለያችሁ የምትሰሩትን ሥራ ሳታቋርጡ እየሰራችሁ ጠብቁ። ምክንያቱም ትዕግስት በእናንተ ውስጥ ሥራዋን ስትፈጽም እናንተም እንደዛች ዛፍ ጠንካራና ፍሬ የምትፈሩ ትሆናላችሁ። ስለነበረን ውብና ቆንጆ ጊዜ የልዑል እግዚአብሔር ስም የተመሰገነ ይሁን። የቆየን። እኔ ኦርቶዶክሳዊ ወላጅና ኢትዮጵያዊ ነኝ። የሃይማኖቴ የልጆችና የሀገሬ ጉዳይ ይመለከተኛል። እርሶም እንደኔ የሚመለከተው ከሆነና ይህ የመጽሐፍ ቅዱስ ሐሳብ ልጆችን በኦርቶዶክሳዊ ስነ ምግባር ቀርጾ ለማሳደግ ይጠቅማል የሚሉ ከሆነ ብቻ ይህን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም አስተያየቶን በመስጠት ለበርካታ ወላጆችና ልጆች እንዲዳረስ ያደርጉ። እናመሰግናለን። አቤት ያንተ ሥራ እጹብ ያንተ ሥራ አቤት ያንተ ሥራ አያልቅም ቢወራ